ቅድም እኮ ስሜታዊ ሆኖ አዎ አገባታለሁ አላለኝም? እኔ ግን አንድ ነገር ብትሆን ግን ዘሮትልኝ መስያት ጨነቂ ይው ልክ እንደ ሴት ልጅ እኮ ነው የሚያወራው ወሬኛ። ዝም ማለት ነው እንድነጥግ ያለው ማለት ቢያንስ ልክ እንደ ልጅ ቆፍጠን አይልም እንዴ? አሁንም እኮ እየለፈለፍክ ያለው አንተ ነህ። ቆይ አንቺ ለማንሽ ለሱ ነሽ ለኔ? ጥሩ ለሚጫወተው እንደግፍ እና ታዲያ ተሸንፋል እያልሽ ነው? ገና አሁን ነጥብ ጣልክ። ይኸውልሽ እንዴት አድርጌ ነጥቤ እንደማስመልስ አሳይሻለሁ። አሁን ልጅ ምንም አይነት ወሬ አልፈልግም። ልጅን አለያያቸው ይችላል። ለዛውም ካንተ እሱ ይሻለኛል። ቆይ ልጅ ሴቶቹ ምንድነው የሚያስነቅ? ምን እያላቸው ነው? ይኸውልሽ መሲ በድጋሚ ተሳስቶ እንደዛ ካለሽ ግን እንዳትፈጪው እሺ? ምንም እንዳታስብ። ሰላም ናችሁ? አለን። እንዴት ነሽ መሲ? ካላስቸገርኩሽ ዛሬ ባሮክን ልዋስሽ? ግዴታ ከሆነሽ አዎ ለዛሬ ግዴታ ነው። ምን ነው ባሮክ አንተንም ላስፈቅድክ? መሲ ካልደበረ ችግር የለውም። ያው ዝም አልክ ብዬ ነው። አይ ሂዱ በቃ። እሺ በቃ ቻው። እመጣለሁ ፍቅር። ማሲ ምን ነው ብቻሽን? አይ አሁን ከበሩ ጋር ነበርን። እቺ ያመጣ አስፈቅዳኝ ሄደች። እና ታዲያ አንቺን ብቻሽን ትቶሽ ሄደ? ነገርኩህ እኮ አስፈቅዳኝ ፈቅጄላት ነው። እና ታዲያ እሷ ብትፈልግ እኔ መሲን ብቻዋን ትቻት ከሌላ ሴት ጋር አልሄድም ብሎ ግግም አይልም እንዴ? ችግር የለውም አታስብ። ስለማምነው የትም አይሄድም። ይሄ ውሃነትሽ እኮ ነው የሚጎዳሽ። ደግሞ ለምንድን ነው ያልነገርከኝ? ምኑን? ባሮክን ተዋት አገባታለሁ ማለትን ነው። ለካ እንደዛ ብለህ ነው እንደዛ የተናገረ። አረ ውሸቱን ነው። እኔ ምንም አላልኩትም። እና እየዋሸ ነው እንዴ? ስታስቢ እኔ እንዴት እንደዛ ልል እችላለሁ? እኮ እኔም እንደዛ ነው ያልኩት። አረ በእናትሽ ልጁ እኮ ውሸታም ነው። አንቺ ፍቅር አይንሽን ጋርዶሽ ነው እንጂ እኔ መጀመሪያውንም አልተመቸኝም። ውሸታም ነው አንቺ። በዚህ ደግሞ ሊያጣላን